ዛሬ የመጣንበት ሀሳብ ደግሞ ምን ይላል እርሳችን? 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ጌጡ ነው ይባላል አይደለም? እና ይሄን ልልበት የፈለግኩት ምንድን ነው? በቅድሚያ ግን እንዴት ናችሁ? ደህና ናችሁ ወይ? እንኳን ደህና መጣችሁ ወደ መሲ ዩቲዩብ። ላይክ፣ ሰብስክራይብ፣ ኮሜንት ስለምታደርጉ ሀሳብ ስለምትሰጡኝ ከልብ አመሰግናለሁ ውዶችዬ። እንዴት እያደረጋችሁ ነው? ሙቀት እንዴት እያደረጋችሁ ነው? እየበረታችሁ ነው ወይ? እኔ ደህና ነኝ። ያው ዛሬ የመጣሁት እዚህ ጋር ስንሰራ መተጋገዝን መደጋገፍን ያው ግድ ይለናል። 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ጌጡ እንደሚሆኑ እዚህ ጋር ደግሞ ከተጋገዝን ከተደጋገፍን የማንሄድበት ሀሳባችንን የማናሳካበት ምንም ነገር የለም። እና ወዶች ቅመሞችዬ ያው እግዚአብሔር ደግሞ ለሀገራችን አብቅቶን በዚህ በስደት ሁሉም ቢደራረብ ነገሮቹ ባለችን ሰዓት አብቅተን እዚህ ጋር እንቅልፋችን መስዋዕትነት አድርገን ጊዜያችን ሰጥተን እዚህ ጋር የምናሳልፍበት ደግሞ ስኬቱን ለማየት ያብቃን ነው የምለው የኔ ወዶች። እና እንዴት እያደረጋችሁ ነው? ያው እንደጋገፍ ነው የምለው እኔ። ከተደጋገፍን የማንወጣው የለም። ሌሎች አርቲስቶች ሌሎችን የምንደግፍኛ የማዳም ቅመሞች ማለት የማንደጋገፍበት እኛው ራስ በራሳችን ኬዝ የለም። ምክንያቱም እኔ ለእናንተ እናንተ ለእኔ እንደምታስፈልጉን ከተጋገዝን የማንወጣው አቀበት የማንወደው ቁልቁለት የለም። እና ያው እንደጋገፍ እንተጋገዝ ነው የምለው። እኔም የእናንተን ሀሳብ አስተያየት እጠብቃለሁ። ሁል ጊዜ ቪዲዮ በምለቅበት ለምታበረታቱኝ ምስጋና ይለቅ ያለ ነው ውዶች፣ እያመሰግናለሁ። እና አብረን ወደፊት እንውጣላለው ተያይዘን ተደጋግፈን። እናመሰግናለሁ ፋሚሊዎቼ፣ ሁላችሁም ሰፖርት ለምታደርጉኝ ሀሳብ አስተያየት ለምትሰጡኝ አመሰግናለሁ። ያው በስደት ብዙ ነገር አለ፣ የሰው ፊት በቃ ስራ ሳይሰራ ይቀራል። እሱ ነገር ስላለ ግን እሱን ነገር ተቋቁመን ደግሞ ሀሳባችን ሞልቶ ሀገራችን እስከምንገባ በነፃነት እስከምንሰራ ድረስ ተመስገን እያልን ባለችን ሰዓት እዚህ ጋር እያሳለፍን በምንከፍለው ዋጋ እየከፈልን ሀሳባችን ሳናሟላ ሳናሳካ አንቀርም። ግን እንደዛ የሚሆነው ምንድነው? ከተጋገዝን ከተደጋገፍን እንደርሳለን። ካሰብንበት እንደርሳለን። ማንደርስበት ነገር በምንም የለም። እና ውዶችዬ ሁልጊዜ የእናንተ ኮሜንት ሀሳብ እጠብቃለሁ ከእናንተ ማለት ነው። እኔም ለምትሰጡኝ ሀሳብ እቀበላለሁ። በሚቀጥለው ቪዲዮ ወይም አስተያየታችሁ ከእናንተ ተቀብዬ በተሻለ ለማምጣት እሞክራለሁ። ይሄን ቪዲዮ የምታዩት ላይክ ሰብስክራይብ ያደረጋችሁ አበረታቱኝ እላለሁ። እወዳችኋለሁ፣ አመሰግናለሁ። እና ስደት ላይ ላላችሁ እህቶቼ ደግሞ ውሃ እየጠጣችሁ ሙቀት ነው አሁን በዚህ በሙቀት ሰዓት ብዙ ችግሮችን ተቋቁመን መከየፍ የሌለበት ቦታ ከሆነ የምንሰራ ቀዝቃዛ ውሃ ሳንጠጣ ፀሐይ ላይም ከሆነ እንደዛው ራሳችን በምንችለው አቅም እየጠበቅን ለራሳችን ጊዜ እየሰጠን ባለችን ጊዜ እንቅልፋችን በስርዓት እየተኛን ምግባችንን መብላት በምንችልበት ሰዓት እየበላን ስራችንም እንደዛው በተመሳሳይ እየሰራን ራሳችንን እንጠብቅላለሁ ማለት ነው። አንድ ጊዜ ከተጎዳን አንድ ጊዜ በቃ የሆነ ነገር ከሆነ መመለሻው ሩቅ ነው። ግን ያንን ነገር ግን ቀድመን ራሳችን ካከምነው ራሳችን ካስተካከልነው እንጠነቀቃለን። ተጠንቅቀን ካሳለፍነው ምንም አይነካንም ማለት ነው። ለዛ ደግሞ ባለችን ሰዓት ራሳችን ምግብ መብላት ባለብን እንቅልፍ መተኛት ባለብን ተኝተን መስራት ባለብን ሰርተን ለራሳችን ባለችን ጊዜ እንንከባከብ፣ እንጠብቅላለሁ። ያው ከየቱ በተረፈ ደግሞ በርቱልኝ፣ ስራችሁን አይዟችሁ፣ ጠንክሩ እላለሁ። የኔን ደግሞ ሀሳብ አስተያየታችሁን እጠብቃለሁ። አመሰግናለሁ ወንድሞቼ እህቶቼ፣ በጠቅላላ የዩቲዩብ ፋሚሊዎቼ ከልብ ነው የማመሰግነው። የእውነት ያው አስቤው ሙቀቱ፣ ስደት፣ ናፍቆት እሱ ነገር ስላለ
በቃ ሳስታውሰው የራሴ ብሶትም እናንተ ጋር አለ ብዬ ስለምገምት ለዛ ነው። እናመሰግናለሁ ለነበረን ጊዜ ስለተከታተላችሁን አመሰግናለሁ። መልካም ጊዜ ይሁንላችሁ። በቀጣይ ቪዲዮ እንገናኛለን። ባይ ደህና ደሩልኝ።